በ2018 ዓመተ ምህረት ተመራቂ ተማሪዎች ልትሆኑ ትችላላችሁ። ወይም ከዚህ በፊት ኤግዚት ኤግዛም ወስዳችሁ ማለፊያ ውጤት ያላስመዘገባችሁ ተማሪዎች በ2018 ዓመተ ምህረት ኤግዚት ኤግዛም የምትፈተኑበትን ቀን ማወቅ ለውጤታማነታችሁና ቀድማችሁ ዝግጅት ለማድረግ ከፍተኛ ጥቅም ስላለው ዛሬ በዚህ ቪዲዮ የ2018 ዓመተ ምህረት ጥር ላይ እና ሰኔ ላይ የሚሰጠው ኤግዚት ኤግዛም ፔሪድ ከመቼ እስከ መቼ ኤግዚት ኤግዛሙ እንደሚሰጥ የትምህርት ሚኒስቴርን ካላንደር መሰረት አድርጌ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችሁ በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ዩቲዩብ ላይ ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ደሽዳቤ እንደሚታወቀው ኤግዚት ኤግዛም ለተመራቂ ተማሪዎች ሊሆን ይችላል። ከዚህ በፊት ኤግዚት ኤግዛም ተፈትነው ፈተና ማለፊያ ውጤት ወይም ከ50% በላይ ያላመጡ ተማሪዎች በየአመቱ 2 ጊዜ የኤግዚት ኤግዛም እንደሚሰጥ ይታወቃል። እንግዲህ ይሄንን የ2018 ዓመተ ምህረት ተመራቂ ተማሪዎች የሆናችሁ ወይም ከዚህ በፊት ኤግዚት ኤግዛም ወስዳችሁ ማለፊያ ውጤት ያላስመዘገባችሁ ተማሪዎች እንግዲህ ኤግዚት ኤግዛም ከመቼ እስከ መቼ እንደሚሰጥ ማወቅ ለውጤታማነታችሁ ወይም ቀድማችሁ እንድትዘጋጁ ስለሚረዳችሁ እንግዲህ ይሄ ኤግዚት ኤግዛም የሚሰጠው ዋና ኦብጀክቲቭ ቱ አሰስ ዘ ኮር ኮምፒተንስ ኦፍ ግራጁዌት ለተመራቂ ተማሪዎች ኮር ኮምፒተንሳቸውን አሰስ ለማድረግ የሚሰጥ ፈተና ነው። ይሄ ፈተና የሚሰጠው ትምህርት ሚኒስቴር በአመት 2 ጊዜ ነው የሚሰጠው። አንደኛው ጥር ነው፣ ሁለተኛው ሰኔ ላይ ነው። ሰኔ ላይ ለተመራቂ ተማሪዎች ይሰጣል። ጥር ላይ ደግሞ ከዚህ በፊት ፈተናውን ተፈትነው ማለፊያ ውጤት ማምጣት ላልቻሉ ተማሪዎች ጥር ላይ ይሰጣል ማለት ነው። ወደ ትምህርት ሚኒስቴር ካላንደር ስንሄድ ካላንደሩን ቤዝድ በማድረግ ሰኔ ላይ የሚሰጠው ኤግዚት ኤግዛም እና ጥር ላይ የሚሰጠው ኤግዚት ኤግዛም ፔሪዱ ከመቼ እስከ መቼ እንደሆነ የትምህርት ሚኒስቴርን ካላንደር ቤዝድ አድርጌ ያሳያችኋለሁ። እንግዲህ እንደምታዩት ወደ ትምህርት ሚኒስቴር ካላንደር ስንሄድ ትምህርት ሚኒስቴር እንደምታውቁት የትኛውም አመት ከመጀመሩ በፊት በአመቱ አከናውናቸዋለሁ ብሎ የሚያስባቸውን ነገሮች በሙሉ በካላንደር ያወጣል። ሰው እንግዲህ ይህን ካላንደር ለከፍተኛ ትምህርት ተቋማት ሼር ያደርጋል። እዚህ እንደምታዩት ይሄ ካላንደር ለሁሉም የከፍተኛ ትምህርት ተቋማት የተላከ ነው። ይሄ ካላንደር የ2018 ዓመተ ምህረት የከፍተኛ ትምህርት አካዳሚ ካላንደርን ስለማሳወቅ ይላል። እንግዲህ ይሄ ካላንደሩ ነው። እንግዲህ ከዚህ ውስጥ ካላንደሩን ኢንዲቴል ስናየው ጥር ላይ የሚሰጠው ኤግዚት ኤግዛም ከጥር 11 እስከ ጥር 22 2018 ዓመተ ምህረት በኢትዮጵያ አቆጣጠር፣ በነጮች አቆጣጠር ከጃንዋሪ 19 እስከ ጃንዋሪ 30 2026 የኤንጋት ወይም ናሽናል ግራጁዌት አድሚሽን ቴስት እና ኤግዚት ኤግዛም ፔሪድ ነው ማለት ነው። ከጥር 11 እስከ ጥር 22 2018 ዓ.ም ከዚህ በፊት ኤግዚት ኤግዛም ተፈትናችሁ ማለፊያ ውጤት ያላመጣችሁ ዘንድሮ የመፈተን እቅድ ካላችሁ እንግዲህ ኤግዚት ኤግዛም ጥር ላይ የሚሰጠው ከጥር 11 እስከ ጥር 22 2018 ዓ.ም ነው ማለት ነው። ሌላው እንግዲህ ሁለተኛ የሚሰጠው ሰኔ ላይ ነው። ሰኔ ላይ የሚሰጠው ኤግዚት ኤግዛም ሰኔ 3 እስከ ሰኔ 10 2018 ዓ.ም ኤግዚት ኤግዛም ፔሪድ ነው። ያ ማለት በነጮች አቆጣጠር ጁን 10 እስከ ጁን 17 2026 ድረስ ያሉት ቀናት ለተመራቂ ተማሪዎች የሚሰጠው ኤግዚት ኤግዛም ፔሪድ ነው ማለት ነው። በ2018 ዓመተ ምህረት ኤግዚት ኤግዛም የመፈተን እቅድ ያላችሁና ከዚህ በፊት ማለፊያ ውጤት ሳታመጡ ቀርታችሁ ወይም የግል ኮሌጅ የተለያዩ ተቋማት ጥር ላይ የመፈተን እቅድ ካላችሁ ጥር ላይ የሚሰጠው ከጥር 11 እስከ ጥር 22 2018 ዓመተ ምህረት ነው። ለተመራቂ ተማሪዎች ደግሞ በዘንድሮ በ2018 ዓመተ ምህረት ለምትመረቁ ተማሪዎች ከሰኔ 3 እስከ ሰኔ 10 2018 ዓመተ ምህረት ኤግዚት ኤግዛም የሚሰጥ በት ፔሪድ ነው። እንግዲህ ይሄ የትምህርት ሚኒስቴር ካላንደር የሚያሳየው ለ2018 ዓ.ም ኤግዚት ኤግዛም እሰጥበታለሁ ብሎ ያስቀመጠው ካላንደር ነው። ይህንን ካላንደር ቤዝድ አድርጋችሁ ካሁኑ በ2018 ዓ.ም ትክድቢ ጥር ላይ ሊሆን ይችላል፣ ትክድቢ ሰኔ ላይ የምትፈተኑ ተማሪዎች ይህንን መሰረት አድርጋችሁ ካሁኑ ለኤግዚት ኤግዛም እንድትዘጋጁ ሪከመንድ አደርጋችኋለሁ። ሌላው እንግዲህ ይህንን ኮንፊርም ለማድረግ እንደምታውቁት ትምህርት ሚኒስቴር ከሚልከው
ካላንደር ቤዝድ ነው። ዩኒቨርሲቲዎች የራሳቸውን አካዳሚ ካላንደር የትምህርት ሚኒስቴርን ካላንደር ቤዝድ አድርገው የራሳቸውን አካዳሚ ካላንደር ያዘጋጃሉ። ለዚህም እንደ ማሳያ የመቀሌ ዩኒቨርሲቲን አካዳሚክ ካላንደር ላሳያችሁና ይሄ እንግዲህ የመቀሌ አካዳሚክ ካላንደርም በትምህርት ሚኒስቴር ቤዝድ ሆኖ ያዘጋጀው አካዳሚክ ካላንደር ነው። እንግዲህ የመቀሌ አካዳሚክ ካላንደር እንደሚያሳየው ከሆነ ከጥር 12 እስከ ጥር 22 2018 ዓ.ም የኤግዚት ኤግዛም እና የናሽናል ግራጁዌት አድሚሽን ቴስት ኤግዛም ፔሪድ ነው። ሰኔ ላይ የሚሰጠው ደግሞ የመቀሌ ዩኒቨርሲቲ ካላንደር እንደሚያሳየው ሰኔ 3 እስከ ሰኔ 10 2018 ዓ.ም ለተመራቂ ተማሪዎች የሚሰጠው የኤግዚት ኤግዛም ፔሪድ ነው ማለት ነው። ይህንን ቤዝድ አድርጋችሁ በ2018 ዓ.ም ኤግዚት ኤግዛም የምትፈተኑ ተመራቂ ተማሪዎች ልትሆኑ ትችላላችሁ። ወይም ከዚህ በፊት ኤግዚት ኤግዛም ወስዳችሁ በተለያየ ምክንያት ማለፊያ ውጤት ያላስመዘገባችሁ ተማሪዎች ይህንን ካላንደር መሰረት አድርጋችሁ ከወዲሁ ቅድመ ዝግጅት አድርጋችሁ እንድትፈተኑ ሪከመንድ አደርጋችኋለሁ። እንግዲህ ተመራቂ ተማሪ ሆኖ ኤግዚት ኤግዛምን ማለፍ ግዴታ ነው። ካሁኑ ዝግጅታችሁን አድርጋችሁ ለማለፍ የራሳችሁን ጥረት እንድታደርጉ ሪከመንድ አደርጋችኋለሁ። ግን ይሄ ካላንደር አይቀየርም ማለት አይደለም። ሊቀየር ይችላል፣ በዚሁም ሊጸና ይችላል። ግን ለዝግጅት እንዲጠቅማችሁ ይሄንን ካላንደር ቤዝድ አድርጋችሁ ካሁኑ መዘጋጀት ትችላላችሁ። ሌላ ኤግዚት ኤግዛምን በተመለከተ አዲስ የሚወጣ ኢንፎርሜሽን ካለ ቀድመን በቴሌግራም በዩቲዩብ ቻናላችንም የምናሳውቃችሁ ይሆናል። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ መረጃ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ያገኙታል። ጆይን በማድረግ ይቀላቀሉን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ